እሺ ለልጆቻችሁ ጡጦ በምገዙበት ሰዓት ላይ ፋርማሲ ሊሆን ይችላል ወይም ደግሞ ሱፐርማርኬት ላይ ገብታችሁ ጡጦ ስጠኝ ነው የምትሉት ወይስ ደግሞ ለልጃችሁ የሚገባውን የጡጦ አይነት ምን አይነት እንደሆነ እንዴት ቼክ ማድረግ እንዳለባችሁ ታውቃላችሁ? ምክንያቱም ለልጃችሁ የማይገባ አይነት ጡጦ ገዝታችሁ ትንታ እንዳያጋጥመው፣ ከዚህ ተጨማሪ አየር ሆዳቸው ላይ እንዳይዛቸው፣ ከፍተኛ ማልቀስ ወይ መነጫነጭ ነገር እንዳያጋጥማቸው፣ ፈስ እንዳያበዙ፣ ብቻ ከልጃችሁ ጋር ተመጣጣኝ የሆነ ጡጦ ማትመርጡለት ከሆነ ብዙ ችግሮች አሉትና እንዴት መምረጥ እንዳለባችሁ በዚህ ቪዲዮ ልንገራችሁ። ታዲያ ቪዲዮ እስከመጨረሻው እያያችሁ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ። እሺ ስለ ጡጦ አይነቶች ማለት ብልቃጡ እንዴት መምረጥ አለባችሁ የሚለውን ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ነገር ግን ጫፏ ከእድሜ ጋር በጣም ወሳኝነት አላት። በትክክል መምረጥ መቻል አለባችሁ። ስለዚህ በዚህ ቪዲዮ ስለ ጡጦ ስትመርጡ አንድ ቼክ ማድረግ ያለባችሁ ነገር ፍሎሬት የሚባል ነገር አለ። ማለት አወጣጡ እንዴት ነው የሚለው ነገር፣ ፈጣን ነው ወይስ ቀዝቀዝ ያለ ነው ወይስ ደግሞ ትክክለኛ መጠነኛ ሆነ ነው የሚለው ነገር ነው። ይሄንን በልጃችሁ እድሜ በወራት ከፋፍዬ እነግራችኋለሁ። ነገር ግን ለማብራራት እንዲቀል ሶስት አይነት ናቸው። ይሄንን ስሎው፣ ሚዲየም እና ፋስት ሬት ምንለው አለ። ምንም ያወዛግብ ነገር የለውም። ስሎ ሬት ምንለው ዘቅዝቃችሁ ቼክ በምታደርጉበት ሰዓት ላይ በአንድ ሰከንድ አንድ ጠብታ የሚወርድ ከሆነ ነው። ሚዲየም ደግሞ ምንለው ጠብታው ጠብ እያለ የሚወርድ ነው። ነገር ግን መስመር ማይሰራ ከሆነ ይሄ ሚዲየም እንለዋለን። ፋስት ፍሎ ምንለው ደግሞ በምንዘቀዝቅበት ሰዓት ላይ ቀጥታ መስመር ሰርቶ ሙሉ በሙሉ የሚወርድ ከሆነ ነው። ይሄም እንደየእድሜያቸው በጣም ወሳኝነት ስላለው በደንብ አዳምጡኝ። ምንም ያወዛግባችሁ ነገር የለውም። ያው ቼክ ለማድረግ ከፈለጋችሁ ሁለት መንገዶች አሉ። ልጃችሁ ላይ የምታዩት ወይም ደግሞ እናንተ ቼክ የምታደርጉት መንገድ። ልጃችሁ ላይ በምታጠቡበት ሰዓት ላይ ትንታ የሚያጋጥመው ከሆነ ወይም ደግሞ በጣም የሚጨናነቅ ከሆነ ማሳል በጎን በአፉ በኩል የሚወጣ ከሆነ ይሄኛው ፋስት ሬት ነው። ስለዚህ የፈጠነ ስለሆነ ማስተካከል አለባችሁ። ካልሆነ ደግሞ በጣም የሚቀዘቀዝ ከሆነ ደግሞ በጣም መታገል ወይም ደግሞ መጨናነቅ ነገር ይኖረዋል። እናንተ ደግሞ በራሳችሁ ቼክ ማድረግ የምችሉበት መንገድ ለብ ያለ ውሃ ጡጦ ውስጥ ትከቱና ሙሉ በሙሉ ትዘቀዝቁታላችሁ። አትጫኑትም፣ ምንም አታደርጉትም። ቀጥታ ብቻ ጠብታውን ቼክ ማድረግ ነው። ከዛም ቅድም እንዳልኳችሁ አንድ ጠብ ብቻ የሚል ከሆነ ወይም ደግሞ ጠብ የሚል ከሆነ ወይም ደግሞ ቀጥ ያለ መስመር ሆኖ በጣም ፈጣን ከሆነ ይሄኛውን ቼክ ታደርጋላችሁ። እናም ይሄን ጠብታውን ቼክ እያደረጋችሁ በእድሜው የምትቀያየሩት በየ3 ወሩ ነው። ማለትም ከተወለዱ 3 ወር እስከሚሞላቸው ድረስ ስሎ መሆን መቻል አለበት። ማለት አንድ ጠብታ ብቻ የምትወርድበት በአንድ ሰከንድ ውስጥ መሆን መቻል አለበት። ምክንያቱም ይሄኛው ራሳቸው ልጆቹ በሚሞጠሙጡበት ሰዓት ላይ ከእናት ጡት ጋር የሚመሳሰል ስለሆነ አይፈጥንባቸውም። በተረጋጋ መልኩ በደንብ እንዲጠቡ ይረዳቸዋል። ከዛ በኋላ ደግሞ ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ደግሞ ሚዲየም ፍሎ የምንለው ነው። ማለትም ጠብጠብ ይላል፣ ነገር ግን መስመር አይሰራም፣ በጣም ፈጣን አይደለም። ሶስተኛው ደግሞ ከ6 ወር እስከ 9 ወር ያሉት ሲሆን ከሚዲየም ወደ ፋስት አይነት ነገር የሚመስል ሆኖ በጣም መስመር አይሰራም፣ ነገር ግን ጠብታው በጣም የፈጠነ ነው። አራተኛው ደግሞ 9 ወር ለሞላቸው ህፃናት ሲሆን የዚህን ጊዜ ፋስት ፍሎ መጠቀም ትችላላችሁ። ፈጣን የሆነው ወይም ደግሞ ስታወርዱት ቀጥ ያለ መስመር የሚሰራው ማለት ነው። ይሄን ምናልባት በምገዙበት ሰዓት ላይ ጡጧ ወይም ደግሞ ጫፏ ላይ ሌቭል ተደርጎ ይቀመጣል። ሌቭል 1 2 3 4 ማለትም ስሎ፣ ሚዲየም ቱ ፋስት እና ፋስት ተብሎ ሊቀመጥ ይችላል። እዚሁ ስክሪኑ ላይ እንደምታዩት ማለት ነው። እናም እያጠባችሁ ያላችሁበትና ጡጦ ትክክለኛ መሆኑን ቼክ ለማድረግ ከፈለጋችሁ ደግሞ ልጃችሁን አመቻችታችሁ ከያዛችሁ በኋላ ጡጦውን ቀጥታ እንዲዝቅዝቅ ያለ የምታደርጉት ቀጥ አድርጋችሁ ትይዙና አፉ ላይ ትደቅኑታላችሁ። በዚህ ጊዜም በራሱ ፔስ የሚሞጠሙጥ ከሆነና የሚጠባ ከሆነ ከዚህ ተጨማሪ በአፉ በጎን በኩል ምንም የማይወርድ ከሆነ ትንማይለው ከሆነ ማያስመልሰው ከሆነ ወይም ደግሞ መጨናነቅ ከሌለበት የዚህ ጊዜ በትክክል እያጠባችሁት ነው። ትክክለኛ ጡጦ መርጣችኋል ማለት ነው። እናም ልጃችሁ በአጠባቡ ራሱ ኮንትሮል እያደረገው ማቆም በሚፈልግበት ሰዓት እያቆመ በሚጠባበት ሰዓት ደግሞ በደንብ የሚጠባ ከሆነ ፍሎ በጣም አሪፍ ነው። ስለዚህ ልጃችሁን በዛው መቀጠል ትችላላችሁ ማለት ነው። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ።